ሰላም ለእናንተ ይሁን። እንደምናደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። ባለፈው ሳምንት ካቆምንበት ዛሬ እንቀጥላለን። የሚረዳን ጌታ ስሙ ይባረክ። የእግዚአብሔር መንግስት በሕዝቡ መካከል። ኢየሱስ አንዲት ስሜት ቀስቃሽ ቃል ማለትም መንግስት አስወግዶ ቢሆን ኖሮ ሌላ መልክ በያዘ ነበር። ይህን ቃል በተናገረ ቁጥር ሰንደቅ ዓላማዎች፣ ያሸበረቀ ሰራዊት፣ የሰለሞን ዘመን ወርቅና ጌጣጌጥ ወደሚያስደምም የቀድሞ ደረጃው የተመለሰ ሕዝብ ማስተዋለ እይታቸውን ይሞላዋል። ይሁንና እነዚያን ሁሉ ተስፋዎች የሚያወድም አንድ ነገር ይከሰትና እንደገና የቅይማት ስሜቶች ሁሉ ይታደሳሉ። መንግስት የሚለው ቃል ለሕዝቡ አንድ ትርጉም፣ ለኢየሱስ ደግሞ ሌላ ትርጉም ነበረው። ሕዝቡ የፈለገው እዚያና እዚህ አልፎ አልፎ የሚከሰት ተአምር ሳይሆን ኃይልና ክብር የሞላበትን አካላዊ መንግስት ነበር። ኢየሱስ የሚናገረው ግን ስለ ሰማያዊና የማይታይ መንግስት ነበር። ምንም እንኳ በዙሪያው የነበሩ አንዳንድ የዓለም ችግሮችን እንዳቃለለ ቢታወቅም በአብዛኛው ኃይሉን የተጠቀመው የማይታዩትን ኃይላት ለመዋጋት ተግባር ነበር። አንድ ጊዜ ለመፈወስ እጅግ የጓጓ ሽባ ሰውዬ 4 ወዳጆቹን ለምኖ ጣሪያውን ቀደው ወደ ኢየሱስ ወዳለበት ቦታ እንዲያደርሱት አድርጓል። ኢየሱስ ለሽባው ኃጢአትህ ተሰረየችልህ ከማለትና ተነሳ አልጋህን ተሸክመ ሂድ ከማለት የትኛው ይቀላል ሲል ተናግሯል። የትኛው እንደሚቀልም አሳይቷል። የትኛውም አካላዊ ስንኩልነት የፈውሱን ኃይል አይቋቋመውም ነበር። እውነተኛ ጦርነት የሚካሄደው ከማይታዩ መንፈሳዊያን ኃይላት ጋር ነበር። ኢየሱስ በየዕለቱ ወደ አባቱ በጸሎት እንዲቀርብ ያደርጉ የነበሩ እንደ እምነት፣ የኃጢአት ይቅርታ፣ የክፉ ኃይል የመሳሰሉ ጉዳዮች ነበሩ። እንዲህ አይነቱ አጽንዖት በቀዳሚነት እንደ ድህነት፣ በሽታ፣ ፖለቲካዊ ጭቆና ለመሳሰሉት ችግሮች መፍትሄ ለሚሹት አይሁዳውያን አደናጋሪ ሆኖ ተገኘ። በመጨረሻም ኢየሱስ ከአንድ ንጉሥ የሚጠብቋቸውን መመዘኛ ሳያሟላ ቀረ። አሁንስ የተለወጠ ነገር አለን? ብዙ ሰባኪያን በስጋዊ ፈውስና ብልጽግና ላይ እንደሚያተኩሩና ጥቂቶች ብቻ እንደ ትንቢት፣ ግብዝነትና ሕግ አጥባቂነት በመሳሰሉ ጥልቅ ሰብአዊ ችግሮች ላይ እንደሚሰሩ አውቃለሁ። እነዚህ ችግሮች ኢየሱስን የሚያሳስቡት ጉዳይ ነበሩ። የኢየሱስ ተከታዮች የሚጠብቁት አዲስና ታላቅ መንግስት በኢየሩሳሌም የተከሰተውን ሁኔታ ሲመለከቱ በኖ ጠፋባቸው። ከሮማውያን ግዙፍ የበዓል ስርዓቶች ጋር ሲነጻጸር የቧልት ትርኢት ከሚመስለው የድል አቀባበል ብዙም ሳይቆይ ኢየሱስ ታስሮ ከችሎት ፊት ቀረበ። እርሱም ለሮማው ባለስልጣን ንጉሥ እንደሆነና መንግስቱ ግን ከዚህ ዓለም እንዳልሆነች ገልጿል። መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም። የኢየሱስ ሐምራዊ ልብስ ከድብደባ የተነሳ ሰውነቱ ባፈለቀው ደም ርሷል። የሾህ አክሊል ከራሱ ላይ ተደፍቷል። በዓለም ላይ የቀልድ ንጉሥ ተደርጎ ለሰዎች መሳለቂያነት የዋለ ንጉሥ ቢኖር ኢየሱስ ነው። ከመቅጽበት የደረሰው አደጋ ታማኝነታቸውን ስላራደባቸው ደቀ መዛሙርቱ ሸሹ። ኢየሱስ ራሱን ሳይጠብቅ እነርሱን መጠበቅ ለምን አስፈለገው? የሚታየው የሮማውያን ዓለም ከማይታየው ሰማያዊ መንግስት ጋር ተገናኝቶ ለጊዜው ያከሰመው ይመስል ነበር። የዘመኑ የልብ ወለድ ደራሲ ካርተ ቮንጋት በገና ሰሞን ከአንድ የፊዚክስ ባለሙያ ቤተ ሙከራ አካባቢ ስለነበረው ሁኔታ የሚከተለውን ጽፏል። የቢሮ ሰራተኞች በሙሉ አንድ ላይ ተሰብስበው የገና መዝሙር ይዘምራሉ። ሰራተኞች የዓመታት ሁሉ ተስፋዎችና ፍርሃቶች ዛሬ ምሽት በአንተ ተሳክተዋል ሲሉ ዘመሩ። ትዕይንቱ ኃይለኛ ነበር። በኢየሱስ ዘመን አይሁዶች የተጋፈጡትን ቅይማት ዘመናዊ አቻ። እውን ያልሆነውን ቁልፍ ቢጫን
ከመቅጽበት የሚሰወሩ የዓመታት ሁሉ ተስፋዎችና ፍርሃቶች ለ33 ዓመታት ብቻ እንዲኖር በተወሰነ የቤተልሔሙ ሕፃን ላይ በሚጣል እምነት ላይ እንደሚደገፍ ከልባቸው ያምኑ ነበር። መለኮታዊ ገለልተኛነት። ፕሮጀክቴ የሀልዎተ እግዚአብሔርን የእግዚአብሔር መኖር አለመኖር ጥያቄ ለአንዴና ለመጨረሻ ጊዜ ከፍጻሜ ላይ ለማድረስ የተካሄደ በታሪክ የመጀመሪያ ሙከራ ነበር። ነገሮች አሁን እንደሚታዩ የእግዚአብሔርን መኖር የሚያመለክቱ ምልክቶች ሊኖሩ ቢችሉም ሁለቱንም አቅጣጫዎች የሚጠቁሙ ናቸው። ይህም አንድ የተቆረጠ ምላሽ ስለማይሰጥ ምንም ነገር ለማረጋገጥ አልተቻለም። ለምሳሌ የአጽናፈ ዓለም ድንቅ ነገሮች ከድንጋድንጎቹ ጋር የተላመዱትን ሰዎች አያሳምኑ። ሳይንቲስቶች ራሳቸው በዚህ አያምኑ። ይህ የሳይንቲስቶችን ደደብነት ወይም የእግዚአብሔርን ራሱን የመደበቅ ስኬት የሚያመለክት መሆኑን ለውጥ አያመጣም። ዎከር ፔርሲ ዳግም ምጽአት። የእግዚአብሔርን መኖር አለመኖር ጥያቄ ለመቋጨት የደረሰ ጊዜ ቢኖር ኢየሱስ በምድር ላይ የተመላለሰበት ነበር። ኢየሱስ ተቺዎችን ለዘላለም ጸጥ ለማሰኘት አንድ ግሩም ዕድል ነበረው። ለምሳሌ ያህል ወዳጄ ሪቻርድ በኢየሱስ ዘመን ቢኖር ኖሮ ማረጋገጫ ይጠይቅ ነበር። የእግዚአብሔር ልጅ ነኝ ትላለህ፣ መልካም ማረጋገጫ ስጠኝ እስኪ። ኢየሱስ ሁልጊዜም እንዲህ አይነት ተግዳሮት ይቀርብበት ስለነበር በዚህ ጊዜ ምን ሊከሰት እንደሚችል መገመት አይኖርብንም። የሃይማኖት መሪዎች ተአምር እንዲያሳያቸው ሲጠይቁት ክፉና መንዝራ ትውልድ ከሚል ስያሜ ጋር ነበር በቁጣ የመለሰላቸው። ጉጉት ያደረበት ንጉሥ ተአምር ለማየት በጠየቀ ጊዜ ኢየሱስ በእጅ አላለም፣ ምንም እንኳ ይህ ሕይወቱን ሊያተርፍ የሚችል ነገር ቢሆንም። መለኮታዊ ማዕቀብ ለምን? ለዚህ ጥያቄ ምናልባትም ኢየሱስ አገልግሎት መጀመሪያ ክስተት ውስጥ ፍንጭ ማግኘት ይቻል ይሆናል። ይህም እርሱን ለይፋዊ አገልግሎት ለማዘጋጀት የቀረበ እንደ የማጠቃለያ ፈተና አይነት ነገር ነበር። ከዚህ የላቀ ኃይለኛ የመጋፈጥ ሁኔታ ሊኖር አይችልም። ኢየሱስ የመጨረሻው ተጠራጣሪ ራሱ ሰይጣን ነበሩ። ተጋጣሚዎቹ አባጣ ጎርባጣው የፍልስጤም ተራራ የትዕይንቱ ማካሄጃ መድረክ ሆኖ ያገለግላል። ሰይጣን አንዳንድ ማረጋገጫዎች ፈለገ። የእግዚአብሔር ልጅ ከሆንክ ሰይጣን ኢየሱስ ድንጋዩን ወደ ዳቦ እንዲለውጥ ራሱን የመከላከል ኃይሉን ለአብነት ሰርቶ እንዲያሳይና ይህንን በማድረግ የዓለምን ስልጣን ሁሉ እንዲጨብጥ በመናገር ተገዳደረው። የሰይጣን ተግዳሮት ቀደም ሲል ታስቦበት ከመድረክ ላይ እንደሚታይ ድራማ ሳይሆን እውነተኛ ፈተና እንደነበር አምናለሁ። ለ40 ቀናት የጾመ ማንኛውም ሰው በእንጀራ መፈተኑ ተፈጥሯዊ ነው። የስቃይና የሞት አደጋ ለተጋረጠበት ሰው የአካላዊ ደህንነት ዋስትና መስህባዊ መሆኑ አይጠረጠርም። የምድርን መንግስታት ሁሉ መውረስስ ቢሆን ነቢያት ለመሲሁ የተነበዩለት አልነበረምን? ሦስቱም ፈተናዎች በኢየሱስ እጅ ውስጥ ነበሩ። እነዚህ የእርሱ መብቶች ነበሩ። ሰይጣን መሲሐዊ ግቦቹን በአቋራጭ መንገድ እንዲመታ ለማድረግ እየጣረ ነበር። የሩሲያው የልብ ወለድ ደራሲ ፊዮዶር ዶስቶቭስኪ ይህንኑ ታሪክ ዘ ብራዘርስ ካራማዞቭ በተሰኘው መጽሐፍ ውስጥ ስለ ምድረ በዳው ፈተና ጽፏል። ከመጽሐፉ ገጸ ባህሪያት አንዱ የሆነው ኢቫን ካማራዞቭ ፈተናው በምድር ላይ ከተፈጸሙት ተአምራት እጅግ የላቀ እንደሆነ ይገልጻል። ይህም የመለኮታዊ መገለል ተአምር ነው። ኢየሱስ ለፈተናው እጁን ቢሰጥ ኖሮ ከእንከን ነፃ በመውጣት ከሰይጣን ጋር ብቻ ሳይሆን ከእስራኤልም ዘንድ ከፍተኛ ከበሬታ ባገኘ ነበር። በዶስቶቭስኪ አመለካከት ሰይጣን እምነትን ለማነሳሳት 3 ቀላል መንገዶችን አቅርቧል። ክርስቶስ ግን የትኛውንም አልተቀበለም። በኢቫን ካማራዞቭ
አገላለጽ አንድን ሰው በተአምር ለባርነት ልትገዛው አትችልም። የተወደደ እምነት የሚገኘው በነፃ እንጂ በተአምር አይደለም። ማቴዎስ ስለ ክርስቶስ መፈተን የጻፈውን አጭር ታሪክ ከዶስቶቭስኪ ረጅም መዋቅር ጋር እያነጻጸርኩ በማነብበት ጊዜ አንድ የሚረብሽ ጥያቄ ከመቅጽበት አእምሮዬ ውስጥ ተጫረ። የምድረ በዳው ፈተና በሪቻርድ አፓርትማ ውስጥ ከተፈጸመው እንዴት ይለያል? እርሱም ልዕለ ተፈጥሯዊ ጣልቃ ገብነት እንዲከሰት ተማጽኖ ነበር። እንደ ብርሃን ድምፅ የእግዚአብሔር ኃይል በማሳየት የሰውን አፍ የሚዘጋ ተአምር እንዲገለጽ ፈልጎ ነበር። ወይም ነገሩን ይበልጥ ወደ ራሳችን ቀረብ እናድርገውና የኢየሱስ ፈተና እግዚአብሔር በመለኮታዊ ኃይሉ ተገልጾ ከገባሁበት አጣብቂኝ እንዲያወጣኝ ከምማጸንበት ሁኔታ እንዴት ይለያል? በእርግጥ ልዩነቶች አሉ። ራስን የመከላከል ስሜትም በፍጥነት መረጃዎችን ያቀብለኛል። ሪቻርድ እውነተኛ እንደሆነ ገምታለሁ። እኔ ምስኪን ነበርኩ። እግዚአብሔር እንዲረዳኝ ከመጠየቃችን ውጪ እየቀለደብን ወይም እንዲያመልከን እየጠየቅን አልነበረም። እየቀለድንበትም አልነበረም። ይሁንና ራስህን ከተራራ ላይ ወርውር ከሚለው የሰይጣን ፈተናና ራስህን አሳይ ከሚለው የሪቻርድ ተግዳሮት መካከል ያለውን ተመሳሳይነት በቀላሉ ላስወግድ አልችልም። በሁለቱም ጊዜ ለተግዳሮቱ አንድ አይነት ነው። እግዚአብሔር የቀረበለትን ጥያቄ ለመቀበል አልፈለገም። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ በቃናል። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ። ተባረኩ።